እንደገና አካል ጉዳተኛ ልጅ ብትወልጂ በዚህ ቤት ውስጥ አልኖርም። በአንዲት ተራ መንደር ውስጥ ጋነም የተባለ ሰው ታጋሽ ከሆነችው ሚስቱ ኸውላ ጋር ይኖር ነበር። ቤታቸው ትልቅ አልነበረም፣ ነገር ግን በውዴታና በፍቅር በተሳሰሩ ሁለት ልቦች ልክ ሰፊ ነበር። ሆኖም የጋነም ልብ በጨካኝነት የተሞላ ነበር። የአንድ ሰው እሴትና ክብር አይሟላም ብሎ የሚያምነው ስሙን የሚያስጠራና በእርጅናው ጊዜ ረዳት የሚሆነው ወንድ ልጅ ሲኖረው ብቻ እንደሆነ ያስብ ነበር። አላህ 7 ወንድ ልጆችን ሰጠው፣ ነገር ግን እንደተመኘው አልሆኑለትም። አንዳንዶቹ አካል ጉዳተኛ ነበሩ። የመጀመሪያው እግሮቹ ሽባ የሆኑ መራመድ የማይችል፣ ሁለተኛው የፀሐይን ብርሃን ማየት የማይችል አይነ ስውር፣ ሶስተኛው የእናቱን ጥሪ መስማት የማይችል ደንቆሮ፣ አራተኛው አካሉ ደካማና ሁልጊዜ የሚታመም፣ አምስተኛው የመማር ብቃቱ ዝቅተኛ የሆነና እጥፍ ትዕግስትን የሚፈልግ፣ ስድስተኛው አጭር ቁመት ያለውና የመንደሩ ሕፃናት የሚያፌዙበት፣ ሰባተኛውና ታናሹ ልጅ አባቱ የማይረዳውን ንጹሕ እይታ ባላቸው አይኖቹ ሁሉንም ነገር በዝምታ የሚታዘብ። እነዚህ 7 ልጆች ነበሩ የውዴታና የውሳኔ ባለቤት በሆነው አላህ ፍቃድ ውዴታንና ውዴታ ማጣትን ለማወቅ የተዘጋጁ 7 ፈተናዎች። ለዚያ የውዴታና የእርካታን ትርጉም ለማያውቀው ሰው በከባድ ዝምታ በተሞላ ቤት ውስጥ አደጉ። ጋነም በእነሱ ውስጥ ጸጋን አላየም፣ ይልቁንም በሰዎች ፊት ፍቅሩንና አክብሮቱን የሚነጥቀው ፈተና አድርጎ አያቸው። ወደ ገበያ በወጣ ቁጥርና አንድ ሰው ከሱ ጋር በእርሻ ቦታ ከሚሰራው ጠንካራ ልጁ ጋር ሲመካ ሲሰማ ወደ ቤቱ በቁጣ ይመለሳል። ልጆቹን በደረት ላይ እንዳለ ከባድ ሸክም አድርጎ ይመለከታቸው ነበር። ኸውላ ግን እሱ የማያየውን ታይ ነበር። በአይኖቻቸው ውስጥ ልዩ ብርሃን ታይ ነበር። በአካል ጉዳተኝነታቸው ውስጥም ቢሆን በትዕግስታቸው ውስጥ ጥንካሬን፣ በልቦቻቸው ውስጥ ደግሞ ርኅራሄን ታያለች። ያንዳንዳቸውን በአንዳንድ አቅፋ እናንተ ከአላህ የተሰጣችሁ ሲሳይ ናችሁ፣ እያንዳንዳችሁ ከፈጣሪያችሁ በስተቀር ማንም የማያውቀውን ዋጋ አላችሁ ብላ በሹክሹክታ ትነግራቸው ነበር። ጋነም ግን አይሰማም። አይኖቹ የሚያዩ ቢሆኑም ልቡ ግን አይነ ስውር ነበር። ዓመታት አለፉ። እሱም በቁጣና በትዕቢት መካከል ይኖር ነበር። አንድ ቀን ኸውላ እንደገና አረገዘች። በዚህ ጊዜ ልቡ በተስፋ ተቃጠለ። በመንደሩ ሰዎች ፊት ይህ ልጅ ሁሉንም ነገር የሚክሰኝ ጤናማና ጠንካራ ወንድ ልጅ ይሆናል፣ ካልሆነ ግን ከዚህ በላይ መሸከም አልችልም አለ። ቃላቱ በኸውላ ልብ ውስጥ እንደ ቢላዋ ነበሩ። ለራሷ አልፈራችም፣ ይልቁንም የሚሰሙ የሚረዱና በዝምታ የሚያዝኑ ልጆቿን ፈራች። የእርግዝናዋ ወራት በፍርሃትና በተስፋ መካከል አለፉ። በአንድ በረዳማ ምሽት በትንሿ ቤት ውስጥ የወሊድ ጩኸት አስተጋባ። ሕፃኑም ተወለደ። ሁሉም ለቅጽበት ጸጥ አለ። ከዚያም አዋላጇ በሚንቀጠቀጥ ድምፅ ወንድ ልጅ ነው፣ ነገር ግን እግሮቹን ማንቀሳቀስ አይችልም አለች። ከዚያም ጋነም ሕፃኑን ተመለከተ። ከዚያም ገዳይ በሆነ ዝምታ ፊቱን አዞረ። ኸውላ ግን አቅፋው አለቀሰች። ያለቀሰችው በሐዘን ሳይሆን ከሩህሩህነት ከጊዜ ወደ ጊዜ እየራቀ በሄደው የባሏ ልብ ላይ በመፍራት ነበር። ጋነም ይህ ሽባ ልጅና ደካማ ናቸው ብሎ ያሰባቸው ወንድሞቹ አንድ ቀን ከራሱ ድነት የሚሆኑበት ምክንያት እንደሚሆኑ አያውቅም ነበር። እውነተኛው ታሪክ እዚህ ይጀምራል። አካል ጉዳተኝነትን እንደ ጉድለት ያይ የነበረ ነገር ግን ጉድለቱ በራሱ ልብ ውስጥ እንደነበረ የተገነዘበ ሰው ታሪክ። ልጆቹ በትንሿ የጭቃ ቤት ውስጥ አደጉ። ነገር ግን የአባታቸው እይታ ከአካል ጉዳተኝነታቸው በላይ የከበደ እንደሆነ የተሰማቸው አደጉ። እግሮቹ ሽባ የሆኑት ትልቁ ልጅ እናቱን ፊራሽ በማዘጋጀት ለመርዳት በዝምታ መጎተት ተማረ። በኸውላ ፊት ላይ የእርካታ ፈገግታ ለማየት ሲል ብቻ ሳይማረር አካሉን መሬት ላይ ይስብ ነበር። አይነ ስውሩ የቤቱን ዝርዝር ነገር በእጆቹ ማወቅ ጀመረ። ግንቦችን እየዳበሰ ይሄዳል። የሁሉንም ነገር ቦታ ያውቃል።
ታናናሽ ወንድሞቹ የጠፋባቸውን ነገር እንዲፈልጉ ይረዳቸዋል። ልቡ አይኖች የማያዩትን የሚያይ ይመስላል። ደንቆሮው በሚገርም ብልህነት የከንፈር እንቅስቃሴን ያነብ ነበር። የፊትን መግለጫዎች በመመልከት ሐዘን ከመናገሩ በፊት ይረዳል። በእናቱ አይኖቹ ውስጥ ድካም ባየ ቁጥር እጁን በትከሻዋ ላይ ለማስቀመጥ ይቀርባል። ደካማውና ተማሚው ከሁሉም በላይ አዛኝ ነበር። እናቱን ሥራ ሲበዛባት አጠገቧ ይቀመጣል። ትንፋሹ እንኳ የተቆራረጠ ቢሆንም ሥራዋን ለማቃለል ሲል ተራ ታሪኮችን ይነግራታል። ጋነም ግን ይህንን ሁሉ አላየም። ከገበያ ተመልሶ ልጆቹ በእናታቸው ዙሪያ ተሰብስበው ሲያይ በደረቱ ውስጥ ጭንቀት ይሰማው ነበር። የመንደሩ ሰዎች ጋነም በእርሻ ቦታዎች ውስጥ በማይጠቅሙ ልጆች ተፈተነ፣ ላ ሐውለ ወላ ቁወተ ኢላ ቢላህ ብለው በሹክሹክታ ሲነጋገሩ ይሰማ ነበር። ቃላቱ በልቡ ውስጥ እንደ እሳት ነበሩ። ስለዚህ በቁጣ ተመልሶ ቀዝቃዛ ዝምታውን በቤቱ ሁሉ ላይ ያፈስ ነበር። አንድ ቀን ከሰዎቹ አንዱ ጋር ወደ እርሻ ቦታዎች ወጣ። የሰውየው ልጆች በጠንካራ ሁኔታ ሲሰሩ፣ ከባድ ቦርሳዎችን ሲሸከሙ፣ አባታቸውን እየረዱ በኩራት ሲስቅ ተመለከተ። ከዚያም ወደ ቤቱ በትካዜ ተመለሰ። ሽባው ልጁ ለወንድሞቹ ተራ መደርደሪያ ለመስራት ሲል አንዲት ትንሽ እንጨት ለማስተካከል ሲሞክር አገኘው። ከግንባሩ ላብ ይንጠባጠብ ነበር። እጆቹም ከድካም የተነሳ ይንቀጠቀጡ ነበር። ጋነም በድንገት ጮኸ። ይህን እንተው፣ የምታደርጉት ነገር ምንም አይጠቅመንም አለ። ሕፃኑ ልጅ ደነገጠ። አላለቀሰም፣ ፊቱን ብቻ ደፋ። አይነ ስውሩ ከባድ ዝምታው ስለተሰማው መንገድ እየዳበሰ ወደ ወንድሙ ደረሰና ምንም ሳይናገር አጠገቡ ተቀመጠ። ደንቆሮው የተቆጣውን የአባቱን ፊት፣ ከዚያም የዝምተኛውን ወንድሙን እንባ ተመለከተ። ሁሉንም ነገር ተረዳ። ኸውላ በመካከላቸው ቆማ ትልቅ ህመምን በሚደብቅ እርጋታ ጋነም የሚችሉትን እያደረጉ ነው አለች። ጋነም ግን በጨካኝነት ችሎታ የሚለካው በመሞከር ሳይሆን በውጤት ነው ሲል መለሰ። ያቺ አረፍተ ነገር በሁሉም ልብ ውስጥ እንደ ተወረወረ ፈላጻ ነበረች። በዚያች ምሽት ሰባቱ ልጆች ከመተኛታቸው በፊት ተቀራርበው ተቀመጡ። ብዙ አልተነጋገሩም። ነገር ግን በዝምተኛ እይታዎቻቸውና ምልክቶቻቸው በአንድ ነገር ላይ ተስማሙ። አባታቸው አንድ ቀንም ቢሆን ባያያቸው እንኳ ለእናት ረዳትና ደጋፊ ለመሆን። ጋነም ግን ከቤት ውጭ ተቀምጦ ጨለማውን ሰማይ ይመለከት ነበር። በደረቱ ውስጥ ሰፊ ጭንቀት ይሰማው ነበር። ነገር ግን አልተቀበለውም። ትክክል እንደሆነና ሕይወት ለደካሞች እንደማትራራ አሳመነ። እውነተኛው ጥንካሬ በቤቱ ውስጥ በዝምታ እየበቀለ እንደነበረ አያውቅም ነበር። ብዙ ቀናት ሳያልፉ ከባድ ድካም መሰማት ጀመራት። በየምሽቱም ሙቀቷ ይጨምር ነበር። ህመሟን ለመደበቅ ሞከረች፣ ነገር ግን ልጆቿ ከመናገሯ በፊት ይሰማት ነበር። ሽባው ልጇ በማለዳ ወደ ፊራሻ ቀርቦ በሹክሹክታ እናቴ ሆይ እረፊ፣ እኔ ቦታውን አስተካክላለሁኝ አላት። ከዚያም አካሉን በችግር እየሳበ በትንሽ ጨርቅ መሬቱን ያብሳል። ይደክማል፣ ነገር ግን መቆም አልቻለም። አይነ ስውሩ አጠገቧ ተቀምጦ በደም ስሮቿ ውስጥ ህመሙን እንደሚያይ ሁሉ እጇን ይዞ ፈገግ ብሎ እናቴ ሆይ ዛሬ ድምፅሽ ድካም አለበት፣ ነገር ግን ልብሽ ጠንካራ ነው አይደለም እንዴ አለ። ደንቆሮው ፊቷን ይከታተል ነበር። መድከሟን ባየ ጊዜ በፍጥነት ወጣና ወንድሞቹ እንዲሰበሰቡ አደረገ። ያለ ብዙ ወሬ እንደ አንድ ቡድን ይንቀሳቀሱ ጀመር። ደካማው ታማሚ ከእጽዋት የተሰራ ሞቅ ያለ ውሃ አመጣላት። ታናሹ ደግሞ ከመስጊዱ ሼኽ ያጠናውን ዱዓ እግሮቿ ስር ተቀምጦ ያነብላት ነበር። ትዕይንቱ ከዕድሜያቸው በላይ ነበር። 7 ልጆች፣ አንዳንዶቹ አይራመዱም፣ አንዳንዶቹ አያዩም፣ አንዳንዶቹ አይሰሙም። ነገር ግን ሁሉም የእናታቸውን ህመም ይሰማሉ። ጋነም በድንገት ወደ ቤት ገባ። ልጆቹ በኸውላ ዙሪያ ተሰብስበው አገኛቸው። በዚህ ጊዜ አልጮህባቸውም፣ በዝምታ ቆመ። ሽባው ልጅ በሚንቀጠቀጡ እጆቹ በትንሽ ማንኪያ ሲመግባት አየ። አይነ ስውሩ ወንድሙን በትከሻው ላይ ሲደበደበው ጥንካሬን የሚሰጠው ያህል
ደንቆሮው እናታቸው የምትናገረውን ለመረዳት በመሞከር በትኩረት ከንፈሯን ሲያነብ ይመለከታል። በውስጡ አንድ ነገር ሲንቀሳቀስ ተሰማው። ስሙን የማያውቀው ነገር። በምሽት ህመሙ በኸውላ ላይ ጠናባት። ልጆቹ በዙሪያዋ ተሰብስበው አለቀሱ። ሽባው በሹክሹክታ ያ አላህ ከጤናዬ ወስደህ ለእናቴ ስጣት አለ። አይነ ስውሩ እጁን ወደ ደረቱ አስጠግቶ ብርሃን የማላይ ብሆንም ብርሃኗን አትንጠቀን አለ። ደንቆሮው ለቅሷቸውን አልሰማም፣ ነገር ግን እንባዎችን ተመለከተ። ስለዚህ ሙሉ ምክንያቱን ሳያውቅ አብሯቸው አለቀሰ፣ ልቡ አደጋውን ስለተሰማው ብቻ። እነዚያ ቃላት ወደ ጋነም ጆሮ ደረሱ። በደረቱ ውስጥ ያለው ወፍራም ግንብ መሰንጠቅ እንደጀመረ ያህል በበሩ አጠገብ ቆመ። በዝግታ ቀረበ። የኸውላን ግንባር ዳበሰና በጣም ትኩስ ሆኖ አገኘው። ከዓመታት በኋላ ለመጀመሪያ ጊዜ እውነተኛ ፍርሃት ተሰማው። ልጆቹን ተመለከተ። አካል ጉዳተኝነታቸውን አላየም፣ ይልቁንም ታማኝነታቸውን፣ እስላማዊ ፍቅራቸውን አየ። ከፊራሹ አጠገብ መሬት ላይ ተቀመጠ። ራሱን በእጆቹ መካከል አደረገ። ለራሱ በሹክሹክታ ይህንን ሁሉ እንዴት ሳላይ ቀረሁኝ አለ። ነገር ግን ትዕቢቱ አሁንም ይቃወመው ነበር። ተነስቶ ወደ ደጅ ወጣ። ጨለማውን ሰማይ ተመለከተ። በውስጡ ጥንካሬ በአካል ውስጥ ሳይሆን በልቡ ውስጥ ነው የሚል ድምፅ ይሰማ ነበር። በዚያች ምሽት በቤቱ ውስጥ ማንም አልተኛም። ነገር ግን የጋነም ልብ ውስጥ አንድ ነገር ተወለደ፣ ከንጽህና ጋር የሚመሳሰል ነገር። ጎህ ሲቀድ ቤቱ እንደ ልማዱ ጸጥተኛ ነበር። ኸውላ አሁንም አልጋ ላይ ነበረች። ነገር ግን በልጆቿ እንክብካቤ ምክንያት ሙቀቷ በጥቂቱ መቀነስ ጀመረ። ጋነም በዚያች ጠዋት ልቡ ከብዶት ወደ ገበያ ወጣ። ነገር ግን በቤቱ ውስጥና በሰባት ትናንሽ ልቦች ውስጥ ገና ያልጠፋ ብርሃን ተበራ። በዚያ ቀን ለውጡ ገና ባይጠናቀቅም ወደ ሩህሩህነት የሚወስደው መንገድ በእርግጥ ተጀምሮ ነበር። ሁልጊዜ እንደሚያደርገው የሰዎችን ሹክሹክታ አልሰማም። ይልቁንም በምሽት የሰማቸውን የልጆቹን ቃላት በውስጡ ሲያስተጋቡ ይሰማ ነበር። በሚወያዩ ሰዎች ስብስብ አልፎ ሲሄድ አንደኛው እየሳቀ ምስኪኑ ጋነም 7 ልጆች አሉት፣ ነገር ግን አንዱም በእርሻ ቦታ አይጠቅመውም አለ። ጋነም ቆመ። ቀደም ሲል ቢሆን ኖሮ ራሱን ይደፋል ወይም በቁጣ ይሄድ ነበር። በዚህ ጊዜ ግን ወደ እነሱ ዘወር ብሎ በራሱ ውስጥ አውቆት የማያውቀውን እርጋታ ልጆቼ እናንተ ከምታስቡት በላይ ይጠቅሙኛል አለ። ሰዎቹ በመገረም ጸጥ አሉ። እሱ ግን ለመጀመሪያ ጊዜ በደረቱ ውስጥ የሆነ ሞቅ ያለ ነገር ሲፈስ ተሰማው። ወደ ቤቱ በቶሎ ተመለሰ። ሽባው ልጁ በእናቱ ላይ ቀዝቃዛ ንፋስ እንዳይገባ ለመከላከል በመስኮቱ አጠገብ አንድ የእንጨት ቁራጭ ለማስተካከል ሲሞክር አገኘው። ላብ ይንጠባጠበው ነበር። በጥረት ብዛት ጥርሶቹ ይነካከሱ ነበር። ጋነም ቀረብ ብሎ በዝቅተኛ ድምፅ እንድረዳህ ፍቀርልኝ አለ። ልጁ የሰማውን ማመን እንዳልቻለ ያህል ደነገጠ። አይነ ስውሩ ወንድሙ ለውጡን ከማየቱ በፊት እንደተሰማው ያህል ፈገግ ብሎ ወደ ድምፁ ዘወር አለ። ጋነም በጉልበቱ ተንበረከከና እንጨቱን ያዘ። ያቺ በውጫዊ መልኳ ትንሽ ነበረች፣ ነገር ግን በጨካኝነት ግንብ ውስጥ የመጀመሪያዋ እውነተኛ ስንጥቅ ነበረች። በምሽት ልጆቹ እንደ ልማዳቸው በእናታቸው ዙሪያ ተቀመጡ። ጋነም በዚህ ጊዜ ራቅ ብሎ አልተቀመጠም። ቀርቦ በአልጋው ጥግ ላይ ተቀመጠ። አይነ ስውሩን ተመልክቶ እናትህ ከመናገሯ በፊት እንደ ደከማት እንዴት አወክ ሲል ጠየቀው። ልጁም ፈገግ ብሎ አባቴ ሆይ በድምጿ ውስጥ ሐዘን እሰማለሁኝ አለ። ከዚያም ፊቶችን በትኩረት የሚከታተለውን ደንቆሮውን ተመልክቶ አንተስ እንዴት ትረዳታለህ ሲል ጠየቀው። ልጁ ወደ ልቡ ከዚያም ወደ እናቱ ጠቀሰ። ቃላት አላስፈለጉትም። ጋነም የሆነ ነገር ሲያንቀው ተሰማው። ለብዙ ዓመታት ጥንካሬ በእግሮችና በክንዶች ውስጥ እንደሆነ ሲያስብ ነበር። ነገር ግን እውነተኛው ጥንካሬ በየቀኑ ከፊቱ እንደነበረ አልተመለከተም። በዚያች ምሽት ሁሉም ከተኙ በኋላ ከኸውላ ጎን ተቀምጦ በዝቅተኛ ድምፅ ኸውላ ሆይ አይነ ስውር ነበርኩኝ፣ የልብ አይነ ስውር አለ። አይኖቿን በድካም ከፈተች።
ከድካማም ጋር ፈገግ አለች። በሹክሹክታ ልብ ከተነቃ እንደነበረ አይመለስም አለችው። ራሱን ለረጅም ጊዜ ደፋ። በነገው ዕለት ጠዋት ግን ማንም ያልጠበቀው ነገር ተከሰተ። ጋነም ከሰባቱ ልጆቹ ጋር ወደ መንደሩ አደባባይ ወጣ። በሀፍረት አላቀፋቸውም፣ ከግድግዳዎች ጀርባም አልደበቃቸውም። በመካከላቸው ቆመ። እጁን በሽባው ልጅ ትከሻ ላይ አደረገ። በሰዎች ፊትም እነዚህ ልጆቼና ኩራቶቼ ናቸው አለ። ከባድ ዝምታ ሰፈነ። ቀናት በተለየ እርጋታ ማለፍ ጀመሩ። ቤቱ ከባድ ዝምታ ያለበት ቦታ መሆኑ ቀረ። ይልቁንም ጥቂት ቢሆኑም መልካም ቃላትን የሚሰሙበት ቦታ ሆነ። ጋነም ከልጆቹ ጋር ይቀመጣል፣ ያዳምጣቸዋል፣ ስለ ውሏቸው ይጠይቃቸዋል። አንዳንድ ጊዜ ሽባውን ልጅ በፀሐይ ስር እንዲቀመጥ ወደ ቤቱ አደባባይ ይሸከመዋል። ከአይነ ስውሩ ጎን በዝግታ ይሄዳል፣ መንገዱን ይገልጽለታል። ከደንቆሮው ደግሞ ያለ ድምፅ እንዲናገረው የጥቅሻ ቋንቋ ተማረ። ኸውላ ግን ጤናዋ በደረጃ የተሻሻለ መጣ። ነገር ግን የህመሙ አሻራ ከበፊቱ ይበልጥ ደካማ አደረጋት። ሆኖም ልቧ በምስጋና የተሞላ ነበር። ምክንያቱም ለብዙ ዓመታት የተመኘችውን የባሏ ልብ ሲለሰልስ አይታለችና። ነገር ግን ሕይወት ለውጡን ያለ ፈተና አይተውም። አንድ ቀን ጋነም ያላቸውን ጥቂት ምርት ለመሸጥ ወደ ገበያ ወጣ። በሂሳብ በበደለው ትልቅ ነጋዴና በእሱ መካከል አለመግባባት ተከሰተ። ጋነም መብቱን ለመከላከል ሞከረ። ነገር ግን ሰዎች ከነጋዴው ጎን ቆሙ። ገንዘቡንም ሁሉ አጣ። ተሰብሮ ወደ ቤቱ ተመለሰ። በክፍሉ ጥግ ላይ ተቀመጠ። ፊቱ ፈዞ አይኖቹ ባዶ ነበሩ። በጎረነነ ድምፅ ሁሉም ነገር ጠፋ። በዚህ ወር ስንዴ መግዛት አንችልም አለ። ከባድ ዝምታ ሰፈነ። ቀደም ሲል ቢሆን ኖሮ ይጮሃል፣ ቁጣውን በሁሉም ላይ ያፈስ ነበር። በዚህ ጊዜ ግን አላደረገም። ዝምታው በጨካኝነት ሳይሆን በአቅም ማጣት የተሞላ ነበር። ሽባው ልጁ በመጀመሪያ ቀረበው። በእርጋታ አባቴ ሆይ ሁሉ ነገር አልጠፋም አለ። ጋነም ራሱን በድካም አነሳ። ምን ቀረ ልጄ አለው። ልጁም ወደ ወንድሞቹ፣ ከዚያም ወደ እናቱ፣ ከዚያም ወደ አባቱ ጠቀሰ። እኛ ቀርተናል አለው። አይነ ስውሩ ቀርቦ ከአባቱ ጎን ተቀመጠ። እኔ ገንዘቡን አላየውም፣ ነገር ግን በዚህ ቤት ውስጥ ፍቅርን እሰማለሁኝ። ቀደም ሲል እዚህ አልነበረም አለ። ደንቆሮው የአባቱን እጅ በኃይል ዳሰሰ፣ ከዚያም በደረቱ ላይ አደረገው። ታናሹ ደግሞ አባቴ ሆይ እናታችንን እንደረዳናት አንተንም እንረዳሃለን አለ። ገንዘብ አልነበራቸውም፣ ሙሉ የአካል ጥንካሬ አልነበራቸውም። ነገር ግን ከሁሉም በላይ ውድ የሆነ ነገር ነበራቸው፣ እውነተኛ እምነትና መልካም ንያ፣ ኢስላማዊ በጎ ፍቃድ። በሚቀጥሉት ቀናት አብረው መስራት ጀመሩ። ሽባው በተራ መሳሪያዎች በገበያ የሚሸጡ ትናንሽ የእንጨት ሳጥኖችን ሰራ። አይነ ስውሩ ገመዶችን በመዳሰስ ብቻ በሚገርም ጥበብ መጎዝጎዝ ተማረ። ደንቆሮው የሱፍ ጨርቆችን በተጠበቡ ፈተሎች ይሸምን ነበር። ሌሎቹም በቻሉት ነገር ተባበሩ። ጋነም ይመለከታቸው ነበር፣ ልቡም ይንቀጠቀጥ ነበር። ደካማ ናቸው ብሎ ያሰባቸው እነዚህ ልጆች አሁን ቤቱን የሚሸከሙት እነሱ ናቸው። አንድ ቀን ከገበያ ተመለሱ። ከጠበቁት በላይ ገንዘብ ይዘው መጡ። በአባታቸው ፊት በዝምታ አስቀመጡት። ራሱን መግታት አልቻለም፣ አለቀሰ። ቀደም ሲል አልቅሶ የማያውቀውን ያህል አለቀሰ። ገንዘቡ ስለተመለሰ ሳይሆን አላህ እንዳልከለከለው ይልቁንስ ይፈትነው እንደነበረ በመጨረሻ ስለተረዳ ነው። ሰባቱን ልጆቹን ተመልክቶ በተሰበረ ድምፅ ይቅር በሉኝ፣ አይነ ስውር ደንቆሮና የልብ ሽባ ነበርኩኝ አለ። ሁሉም አቀፉት። በዚያች ቀን ጋነም አካል ጉዳተኝነት በሰዎች አካል ውስጥ ሳይሆን በሱ እይታ ውስጥ እንደነበረ ተረዳ። ነገር ግን አሁንም የመጨረሻው ምዕራፍ ይቀራቸዋል። ሩህሩህነት በቤት ውስጥ ካደራች እድሉን ሁሉ እንደምትለውጥ ቀናት የሚያረጋግጡበት ምዕራፍ። ዓመታት አለፉ። ቤቱም ከረጅም ክረምት በኋላ ጸደይ እንደሚለውጠው ተለወጠ። ልጆቹ በድንገት ጤናማ አልሆኑም። ሽባው አሁንም አይራመድም። አይነ ስውሩ አይኖቹ ለዓለም ብርሃን አልተከፈቱም።
ደንቆሮውም የወፎችን ድምፅ አይሰማም። ነገር ግን ከሁሉም በላይ ታላቅ የሆነ ነገር ተለወጠ። የአባታቸው ልብ ተለወጠ። ጋነም ራሱን ቀና አድርጎ ወደ ገበያ ይወጣ ነበር። ምንም ሀፍረትና ስብር የለበትም። አንድ ሰው የልጆችህ ሁኔታ እንዴት ነው ብሎ ቢጠይቀው ፈገግ ብሎ በሙሉ እምነት እነሱ አላህ ለኔ የሰጠኝ ትልቅ ጸጋ ናቸው ይላል። ጥንካሬ በክንድ ውስጥ ሳይሆን በትዕግስት ውስጥ እንደሆነ፣ በእይታ ውስጥ ሳይሆን በልብ ብርሃን ውስጥ እንደሆነ፣ በመስማት ውስጥ ሳይሆን በልብ በማዳመጥ ውስጥ እንደሆነ ተማረ። ልጆቹ አደጉ። እያንዳንዳቸውን በራሳቸው መንገዳቸውን አገኙ። ሽባው ባለሙያ እንጨት ጠራቢ ሆነ። አካሉ ደካማ ቢሆንም በጥንካሬ እጆቹ ጥቃቅን ዕቃዎችን ይሰራል። አይነ ስውሩ ሙሉን ቁርአን ሐፈዘ። የመንደሩ ሰዎችም ዱዓ እንዲያደርግላቸው ይጠይቁት ነበር። ደንቆሮው የእጅ ጥበብ ሥራዎችን ተማረ። ከእንጨት ዕቃዎችን እየሰራ በአቅራቢያው ባሉ ገበያዎች ይሸጣል። ሌሎቹም ተባበሩ። ቤቱ እሱ ያስበው እንደነበረው ፈተና ሳይሆን የመልካምነትና የበረከት ምንጭ ሆነ። ኸውላ በምሽት ተቀምጣ ታያቸው ነበር። አይኖቿም በእርካታ ይበሩ ነበር። የፍርሃትና የእንባ ምሽቶችን ታስታውሳለች። በልቧም ጨካኝነትን ወደ ሩህሩህነት፣ ተስፋ መቁረጥን ወደ ብርሃን የለወጠው አላህ ምስጋና ይገባው አልሐምዱሊላህ ትላለች። በአንድ ቀን ምሽት ጋነም በሰባቱ ልጆች መካከል ተቀመጠ። እያንዳንዳቸውን ተመልክቶ በጸና ድምፅ ስሜን የሚያስጠራ ጠንካራ ወንድ ልጅ ይጠይቅ ነበር። አላህ ግን እኔን የሚሸከሙ 7 ጠንካራ ልቦችን ሰጠኝ አለ። ሞቅ ያለ ዝምታ ሰፈነ። ሽባው ቀርቦ አቀፈው። አይነ ስውሩ እጁን በአባቱ ትከሻ ላይ አደረገ። ደንቆሮው ደግሞ በከንፈሮቹ ላይ ወዳችኋለሁ የሚለውን ቃል እያነበበ ፈገግ አለ። ጋነም ያለ ሀፍረት በግልጽ አለቀሰ። ከእንግዲህ የሰዎችን እይታ አይፈራም ነበር። የሚፈራው በእናንተ እኮራለሁኝ ሳይላቸው ቀን ማለፉን ብቻ ነበር። ታሪካቸው በመንደሩ ውስጥ የሚነገር አነቃቂ ታሪክ ሆነ። ሰዎች በአካል ላይ በጎደለው ነገር ላይ አትመልከቱ፣ ይልቁንስ በልብ ውስጥ በሚፈሰው ነገር ላይ ተመልከቱ ይሉ ነበር። ታሪኩ በዚህ መልኩ ተጠናቀቀ። አካል ጉዳተኝነት እንደ ጉድለት ያሰበ ነገር ግን ጉድለቱ በራሱ እይታ ውስጥ እንደነበረ የተገነዘበ ሰው ታሪክ። በረከት ሁልጊዜ እኛ እንደምንፈልገው ሳይሆን አላህ እንደሚያውቅልን እንደሚመጣ ተማረ። አንዳንዴ አላህ ፈተና መስሎ የሚታይህን ነገር የሚሰጥህ ከሱ ጀርባ ግን ያንተን ነጃ መውጣት ለማድረግ ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።